አድማጮቻችን ሰላም እንደምን አላችሁ? እንዴት ናችሁ? አራዳ ኤፍኤም 95.1 ላይ ነው ያላችሁት። ለተሰኙ እንዴት ነው? በአራዳ ኤፍኤም 95.1 ላይ በዚህ ሰዓት ጀምረን እስከ 8 ሰዓት ድረስ የተለያዩ ጉዳዮችን እያነሳን ከሙዚቃ ጋር የተያዙ የተለያዩ ጉዳዮችን ከአድማጮቻችን ጋር እየተጠያየቅን ነው ምን ቆየው። ስለዚህ አድማጮቻችን አብራችሁን ሁኑ። ጊፍት ደምሴ ነኝ። በጂ ሙዚቃ ቤት ደግሞ ቲክቶክ ላይ በአማርኛም በእንግሊዝኛም ላይቭ ላይ ያለን እዛ ላይ መሳተፍ ይቻላል። በስልክ ደግሞ መስመሮቻችንም እየገባችሁ መሳተፍ ትችላላችሁ አድማጮቻችን። ሙዚቃ ባይኪ እንግዲህ የተለያዩ ርዕሶችን እንመርጣለን በየቀኑ በየሳምንቱ ማለት ነው። ሰኞ ሁሉ ጊዜ በዚህ ሰዓት ዘንድሮ ደግሞ የመረጥ ነው ዛሬ ደግሞ የመረጥ ነው ከሙዚቃ ጀርባ ያሉ ብዙ ሰዎች አሉ። እኛ ሀገር እንደውም ብዙ እንወቀሳለን አይደል? ከሙዚቃ ጀርባ ያሉ ሰዎችን ባለማመስገን ለነሱ የሚገባቸውን ያክል ቦታ ባለመስጠት ማለት ነው። የሙዚቃ ግጥም ዜማ ደራሲዎች፣ የሙዚቃ አቀናባሪዎችን የመሳሰሉ ሰዎች በሙዚቃችን ጀርባ አሉ። እነሱ ባይኖሩ ሙዚቃዎቻችን ምናልባት ላይደርሱ ይችላሉ። ደግሞ አይደርሱም እንጂ ካለነሱም ስራ ደግሞ አይሆንምና የጥምረት ስራ ነው። ስለነሱ እናነሳለን ዛሬ። ከረጅም ጊዜያት ጀምሮ ሙዚቃዎችን በማቀናበር ብዙ የተለያዩ ስራዎችን ለአድማጮቻችን በማድረስ ከዛ ደግሞ አንዳንድ ጊዜ እንዲሁም እያደመጥን ይሄ የገሌ ቅንብር ነው፣ ይሄ የገሌ ስራ ነው እያልን እንድናስብ እንድናውቃቸው ራሱ የራሳቸውን ከለር ይዘውልን የመጡ የሙዚቃ ሰዎች ናቸውና በደንብ ማንሳት አለብን። ምናልባት በዚህ ሰዓት አይበቃንም፣ በእርግጥ ልክ ነው። ግን ከሙዚቃ አቀናባሪዎቻችንና ጥያቄዎችን ነው እያነሳን ምን ቆየው ማለት ነው። በሙዚቃ ቅንብር ዙሪያ ምናልባት እኔ ቅርብ ስለሆንኩ ማውቀውም ብነግራችሁ ባጋራችሁ በጣም ደስ ይለኛል። እንግዲህ ሙዚቃ ሲሰራ ከመጀመሪያው ጀምሮ አንዳንድ ጊዜ ማየት እድሉ አለኝና በጣም አድካሚ ነው ይሄ የሙዚቃ ቅንብር ሂደቱ። ብዙ ሂደቶች አሉት እና በአንዴ የሚመጣ አይደለም። አንድን የሙዚቃ ኢንስትሩመንት ለመሰካካት ያችን ዜማ ለማምጣት ተደጋጋሚ አንድን ትራክ በተደጋጋሚ እየተደመጠ ወይም በተደጋጋሚ እያደመጡት እየሰሙት ከዛ በኋላ እየጨመሩ እየለቀሙ የሚሰሩት ስራ እንዴት ይገርመኛል። እኔ በቃ አንዳንዴ ሰዎች ስራቸውን ይወዱታል። ሙዚቃ ደስ የሚል ነገር ነው አይደለም? እንዴት ለፍተው ግን እንደሚያመጡበት መገመት አይቻልም፣ በቅንብሩ ጀርባ ማለት ነው። በዛ ላይ ደግሞ የሙዚቃ አቀናባሪዎቻችን በጣም ጥቂት ናቸው። ብዙ ሙዚቀኛ አለ፣ ብዙ ዘፋኝ አለ፣ ግን በጣም ጥቂት የሆኑ የሙዚቃ ሰዎች ናቸው ያሉንና የሙዚቃ አቀናባሪዎች ማለት ነውና በዛ ብዙ ጫናዎች አሉ። ይሄን አመት ፈጀብን፣ ይሄን ያክል ጊዜ ቆየን ይላሉና ይሄ ያው ከስራ መደራረቡም ጋር በተያያዘ ትንሽ ጠንከር ይላል የሙዚቃ አቀናባሪዎች ነገር ማለት ነውና ስለዚህ በስልክ መስመሮቻችን ደግሞ እየገባችሁ መሳተፍ ትችላላችሁ። 0115 58 54 31 ላይ ማለት ነው። ለማቅለል በጣም ሞክረናል። ምክንያቱም እንዳልነው ቅድምም ከሙዚቃ ጀርባ ያሉ ሙዚቀኞቻችን ብዙ የሚታወቁ አይደሉምና በዛ ምክንያት በደንብ ነው የምናቀለው ብለን አስበናል። እስቲ ስለዚህ እንጠያይቅና እስቲ እናንተን መልስ ማየት ይቻላል። አድማጭ ይግባና እንቆያለን። በቲክቶክ ሄሎ እንዴት ነሽ? ሰላም ሁሉ ሰላም አለ። ማንን በል? ናርዶስ ከሱሉልታ። ናርዲ ከሱሉልታ። አቤ እሺ፣ ትምህርት ላይ ነሽ? ስራ ላይ ነሽ? ተማሪ ነኝ። ምን እየተማርሽ ነው? ማለት ሃይስኩል ላይ። ሃይስኩል ዛሬ ትምህርት የለም? ሰኞ አይደል ዛሬ? የለንም። እሺ፣ ሙዚቃ ላይ እንዴት ነሽ? ያው ደስ ይለኛል። የማን አድናቂ ነሽ? የቬሮኒካ አዳነ። እሺ፣ ከሙዚቃ አቀናባሪዎችስ? እንጃ ብዙም አላውቃቸውም። ዝም ብለሽ ነው የገባሽው? ዝም ብለሽ ነው የገባሽው ልሞክር ብለሽ? እንደዛ። እሺ፣ የምታውቂው ሙዚቀኛ አለ? ሙዚቃ አቀናባሪ እንደው በጣም እነሱ አሉ። የቬሮኒካን እስቲ አልበም ያቀናበሩትን ሰዎች ታውቂያለሽ? አንድ ሰው ወጣ ምናልባት አድናቂዋ ስለሆንሽ። አይ ናርዲ፣ አሁን ታዲያ እንዴት ነው የምንጠያየቀው? አሁን እኮ በቃ ጥያቄዎችን ልታከስሪ ነው ማለት ነው። እንግዲህ አቀናባሪዎች ካላወቅሽ እንግዲህ እንዴት እንደምንጠያየቅ አላውቅም። ስለዚህ ልጠይቅሽ? አይ በቃ ተይቀሽ። አይ ከባድ ነው እንግዲህ ምንም አንድ አቀናባሪ እንኳን ጥሪ ብዬሽ ካልጠራሽ አይደለ ጥያቄዎቹን ማባከን እንዳይሆን። እሺ ናርዲ እንግዲህ በጣም እሺ እኔም አመሰግናለሁ እናቴ። እሺ
ሄሎ ሄሎ፣ እንዴት ነሽ? አለን። ማን ነው ስምሽ? ሙና ነኝ ከላፍቶ አዲስ አበባ። ሙና ከላፍቶ አዲስ አበባ። ዛሬ በጣም ሴት ተሳታፊዎች በደንብ እየመጣችሁ ነው። ረጅም ጊዜ ነበረን ከሴቶች ጋር ከተገናኘን አየር ላይ። እሺ ሙና፣ የሙዚቃ አቀናባሪዎች ናቸው ዛሬ ጉዳዮቻችን። ኦኬ። የማን አድናቂ ነሽ እንደው ከሙዚቃ አቀናባሪዎች? ኤልያስ መልካ። ኤልያስ መልካ በጣም አሪፍ። እንግዲህ በሙዚቃው ታሪክ ላይ በቅንብር ታሪክ ትልቁን የሀገራችን የሙዚቃ ስራ የሚወስደው ኤልያስ መልካ ነው። እውነት ነው። ስለዚህ ከ1 እስከ 13 ጥያቄ አለ። ቁጥር ትጠሪና ሙናዬ 2 ጥያቄ በተከታታይ ከሳትሽ እንሰነባበታለን። ከዛ ግን 4 ጥያቄዎች ነው የምንጠያየቀው ማለት ነው። ቁጥር ጥሪ። 5 ቁጥር ላፎንቴኖች ጓደኛ የሚል የሙዚቃ ስራ አላቸው። ልታስደምጣት ትችላለህ ይህን የሙዚቃ ስራ። አሁን ይሄ ሙዚቃ ጓደኛ የሚለው የአልበማቸው መጠሪያ የሆነ የሙዚቃ ቅንብር ነው። እዚህኛው አልበም ላይ ኤልያስ መልካ አለበት። ግን ይሄኛው የማን ቅንብር ነው? የማን ቅንብር ነው? በጓደኛ አልበም ላይ ጓደኛ የሚለው መጠሪያ የሆነው አልበም ሙሉጌታ አባተ ይሆን? ሙሉጌታ አባተ አይደለም፣ ግን ጥሩ ሙከራ ነው። ግን ሙሉጌታ አባተ በጣም ይገርማል። እሺ ጎበዝ። አንድ እድል ነው ያለሽ። ከዚህ በኋላ አንድ አቀናባሪ ነው የምትጠሪው። ኦኬ። በ90ዎቹ ውስጥ እንግዲህ ሂንት ልስጥሽ። በቃ 90ዎቹ ላይ በጣም አሁን ያቀናበረ አይደለም አለ። በጣም የምንወደው ሙዚቀኛ ነው። ግሩም መዝሙር ይሆን? አይደለም፣ ግን ይሄም ጥሩ ሙከራ ነው። በጣም ደስ ይላል። ዳግማዊ አሊ ነው። ዳግማዊ አሊ እንግዲህ 90ዎቹ ላይ በወንድሙ ጂራ፣ በታምራት ደስታ፣ በሃይማኖት በጣም ብዙ ሙዚቃዎችን እናውቀዋለን አይደለ? ቅንብሮች በጣም በሚያምሩ ሁኔታ ማለት ነው። እና እዚህኛው አልበም ላይ ጥቂት ትራኮች አሉት። አንደኛው ጓደኛ ነበር። ዳግማዊ አሊ ግሩም መዝሙር ካቀናበራቸው የምትወጁ ምን አለ? የግሩም መዝሙር ግዴታ አይደለም በእርግጥ ማስታወስ ላይመጣልሽ ይችላል። ሸዋንዳኝ በጣም ትክክል። በደንብ ስቃለኝ አልበም ማለት ነው። አይ አንቺ ጥሩ ነው ያለሽ፣ በጣም ደስ ይላል። እሺ እንቀጥል። ሌላ ቁጥር ጥሪ። እስከ 13 ነው ያልሽው? አዎ እስከ 12 በጣም እድለኛ ነሽ። እንደው ይሄን መጠየቀች እያልኩ ነበረ። አዎ ምክንያቱም ኤልያስ መልካን ቅድም አነሳሽልኝ ስለምትወጂው ጎበዝ ስለሆነ ኤልያስ መልካ እንግዲህ ብዙ ስራዎችን የሰራው እንግዲህ ከእምነት ቦታ ወጥቶ የመጀመሪያ የዓለማዊ የሙዚቃ ስራውን ሲሰራ ምን ስራ ላይ ነበር የተሳተፈው? በጣም እድለኛ ነበረ ኤልያስ። የመጀመሪያ ስራው ሂት ያደረገ ነበረ። የሆነ ሰው ከጀርባሽ እየነገረች ነው። ስለዚህ በቃ ተጣልተናል። ላይ የማህሙድ አህመድ አለሽ እየሰማሁት ነው። እንደዚህ አይቻልም። የማህሙድ አህመድ ይሆን እያልኩሽ ነው እኔ ራሴ። እንዴ ሽክሽክ እያልሽኝ ነው? ራሴ ነው የማህሙድ አህመድ ይሆን እያልኩኝ ነው። ኧረ እባክሽ ሲሪየስ ራሴ ይሆን ገና ካፌ አላወጣሁትም። እሺ አውጪው። በጣም አሪፍ። እንደዛ ከሆነ ጥሩ ነው። እንዴ እኔ እኮ ከጀርባሽ የመሰለኝ የማህሙድ አህመድ ያለ አይነት ድምጽ ያለ እንደ ማለት ሳላወጣው መጀመሪያ እንትን እያልኩኝ ነው። ዋው። እሺ የማህሙድ አህመድ ምን የሚለው ወይ ምን አልበም ላይ ሙሉ ነጥብ እንሰጥሽ። ኦኬ። አልበሙ ወይ አጋጣሚ የምታስታውሹ ከሆነ እሺ ላቅልልሽ። ሁሉም ይስማ አልበም ነው። እሺ ሁሉም ይስማ አልበም ላይ ነው የተሳተፈው። ያላለቀ ስራ ስለነበር ነው። ለማድማሞ የተባለው ኪቦርዲስት ህይወቱ አለፈ። ከዛ በኋላ ኤልያስ ይህንን ሙዚቃ ኢንትሮንም ብሪጁም አልተሰራም ነበር፣ ሊሰራ ተሳተፈ። የመጀመሪያው ስራ ከማህሙድ አህመድ ጋር ነው። እሺ ጨምሪልኝ። የትኛው ሙዚቃ ስራ ነው? እሱ እንድትመልሽልኝ ነበር። አላወቅሽልኝም አይደለም። ጉራግኛ የሙዚቃ ስራው ነው። መልካማ የሚለው ማለት ነው። ያው በቃ የመጀመሪያም ሴት ወዳዳሪ ስለሆንሽ ግማሽ ነጥብ ልስጥሽና ላሸጋግርሽ። በቃ እንቀጥል። እሺ እንቀጥል። ጥሪ አሁንም ቁጥር አንድ ቁጥር። እሺ እንዚራ የተሰኘ ስቱዲዮ አለ። እንዚራ ስቱዲዮ ቅርብ ጊዜ ከወጡ የሙዚቃ ስራዎች ጀርባ ያለ አቀናባሪ ነው። ማን ነው ስሙ? ምን ስቱዲዮ? የዚህ አቀናባሪ እንዚራ
እንዚራ ቅርብ ጊዜ የመጡ የሙዚቃ ስራዎችን የሚያቀናብር ለምሳሌ የሃሌሉያን ካንተ ጋር ታምሩ አማራ አይደለም ቲያምሳል ትንሽ ከበደሽ እሺ እንዚራ ስቱዲዮ የብሩክ ተቀባ ነው ብሩክ ተቀባ አዳዲስ የሙዚቃ ስራዎችን አዳዲስ ከሆኑ ወጣቶች ልጆች ጋር በደንብ እየሰራ ያለ የሙዚቃ ሰው ነው እንቀጥል አንድ ድል አለሽ እሺ ጥሪ ቁጥር ኦኬ ስንት አንጠራ 7 ቁጥር እሺ አብዱኪያር ባለፈው አመት ያወጣው አልበም አለ አይደለ እዚህ አልበም ላይ በቅንብር መጀመሪያ ቀን እንደተገናኙ ነው የተጣመሩት ከዛ በኋላ አልበም ሰሩ በዚህ አልበም ላይ በቅንብር የተሳተፈው ሰው ማን ነው ስሙ እስኪ ድጋሚልኝ የአብዱኪያር ባለፈው አመት የወጣው አልበም አለ አይደለ እና ፓፓ ባይ ባይ የመሳሰሉ ስራዎች ያሉበት ስማገኘው ሳሙኤል ጎበስ በጣም ጎበስ እሺ ስማገኘው ሳሙኤል ቅድም ያደመጥነው ቼቼ የሚለውን ሙዚቃ እሱ ነው የሰራው ስማገኘው በጣም ትክክል ነው ስማገኘው ሳሙኤል በጣም ነው ማመሰግነው እሺ ሙና ስልክሽን ሰተሽዋል ሰጥቷል እሺ በጣም እናመሰግናለን መልካም ቀን መልካም ጊዜ እንገናኛለን እሺ ሄሎ ሰላም እንዴት አለ እንዴት ነሽ ሰላም ነው በጣም ደህና ነኝ ማንን በል ዘሪሁን ነኝ ከሰላ ዘሪሁን እንዴት ነህ ዘሪሁን አለ ይመስገን ሁሉ ሰላም ነው አለን እንግዲህ ዛሬ ጥያቄዎቻችን ከሙዚቃ አቀናባሪዎች ጋር በተያያዘ ነው የምንጠያየቀውና ስለዚህ ዝግጁ ነህ ለመመለስ አዎ ሞክራለሁ ብዬ ነው የገባሁት የማን አድናቂ ነህ ከሙዚቃ አቀናባሪዎች አይ ኦልዲ ስለምወዳው ፕሮዳክት ይለኛል ዳይቲ ፍሩ አዎ ስለዚህ ወደ ቅርቡ የለህበትም ማለት ነው ብዙ የለህበትም ያ ወደ ኦልዲሱ ነኝ እኔ እሺ ስለዚህ ግን ሞክረው በሞክረው አይከፋ ቁጥር ጥራ አንድ ተጠርቷል ስለዚህ ከ2 እስከ 13 እሺ 2 እሺ 2 ቁጥር እሺ 2 ቁጥር እሱ ባለው ይታዩ እሺ ማሪ ማሪ በሚለው የሙዚቃ ስራው ነበር አይደል በጣም የነቀነቀው አልበም አውጥቷል ከዛ ደግሞ ተወዳጅ የሆኑ ስራዎችም ሲንግሎችም ነጠላ ዜማዎችም አሉት ከሱ ቤጋ እኩል የሚጠራ አንድ ሙዚቃ አቀናባሪ አለ አብረው የመጡ በጣም ወዳጆች የሆኑ አልበሙ ሲሰራ እሱ ነው ቅንብሩ ላይ የተሳተፈው ማስተሪንግ ሚክሲንግ እሺ አለማየሁ ደመቀ እንዴ ያቀናብራል እንዴ አለማየሁ ደመቀ ስለ ሙዚቃ አቀናባሪ አይደል ዜማና ግጥም ደራሲ ከዛ መጽሐፍም አለው እንጂ አለማየሁ ደመቀ አይ ኤክስ ነው ታምሩ አማረ ነው እውነትም አንተ በጣም እሺ ታምሩ አማረ ወይም ቶሚ ነው የሙዚቃ ስራዎች በጣም ተወዳጆች ናቸው አሁንም ድረስ አለ በተለያዩ ሙዚቃ ስራዎች ሲባል ሰምተህ አታውቅም ታምሩ አይ አልሰማው ሙዚቃዎች ስለማላዳምጥ ወደዚህ ያሉትን ብዙ ስለማላክ ለዛ ነው አዲሶቹን ማታዳምጥም አዎ ይሄ ከባድ ነው ለነገሩ ሰው የራሱ ምርጫ ያለው በርግጥ እሺ ሌላ ቁጥር ጥራ እሺ 10 ቁጥር እሺ 10ኛውን ይሄን ልትመልስ ትችላለህ እንግዲህ የድሮ ሙዚቃዎች ወዳለው ብለሃል 1985 ይቸግር የለም ወይ የኤፍሬም ታምሩ አልበም አለ 10ኛው የሆነው የኤፍሬም ታምሩ አልበም አለ ይሄስ ቀን ባለፈ የሚለው ማለት ነው በዚህ ቅንብር የተሳተፈው ሙዚቀኛ ማን ነው ራሱ ዳዊት ይፍሩ አይደለም ዳዊት ይፍሩ አይደለም እሺ ሌላ ለሞተር ሙሉጌታ ተስፋዬ አይደለም ሙሉጌታ ተስፋዬ አያሙሌን ማለት ነው የሙዚቃ አቀናባሪ ሙሉጌታ ባተ ለማለት ነው ሙሉጌታ ባተ ይከታ ኦኬ እሱ አይደለም ተሳስተሃል ምትኩ ተፈራ ነው ዘሪሁን አላውቅም እሺ መልካም ጊዜ ዘሪሁን ደህና ሁን አመሰግናለሁ እሺ እኛም እናመሰግናለን ታምሩ አቤት ጊፍቲ እንዴት ነህ ሰላም ነው በጣም ደህና ነኝ ማን ነው ስምህ
ወርቁ ነኝ። የመጀመሪያው አሸናፊ ነበርኩኝ። ወርቁ ከደሴ ነው አይደል? አረ ወርቁ ተው፣ ከዚህ ከአዲስ አበባ እኮ ነው። መምህር ነው። አዎ የታምራትን እንትን ብዬ አዎ አስታወስኩ። ተወዳድሬ በታምራት ሁለተኛ ዙር ነው። የመጀመሪያ ዙርሽ ታምራት ነበረ። ልክ ነው። መጀመሪያ የጀመርነው በታምራት ነበር። ወርቁ ሰላም ነው? አለን እንዴት ነሽ? አለሁ። ስለዚህ ዛሬ ደግሞ ሙዚቃ አቀናባሪዎች ናቸው ጉዳዮቻችን። አዎ እነሱ ናቸው። ባለፈው እንግዲህ ጥሩ ነበር ተሳትፎ በደንብ። አዎ ባለፈው እንኳን ጥሩ ነበር። ታሜ ነበር። ብዙም ዜማዎቹም 4 አልበም ነው ምናምን ነበር መሰለኝ ያለው። እሺ ከነሱ ትንሽ ለቀም ለማድረግ ታድዬ ነበረ። አሁን ግን እንደዛ ይሳካልኛል ብለሽ ነው? እስቲ እንሞክር እንግዲህ ከሁለቱም ተጠርቷል። ስለዚህ ከ3 ጀምረ እስከ 13 ባሉት ጥያቄዎች መጀመር ትችላለህ። እስቲ 13 ልሞክር። 13 የአስቴር አወቀ ኤቦ አልበም 8 ትራኮች አሉት። በጣም ቆንጆ ስራዎች ያሉበት እና ይሄ ኤቦ አልበም ያቀናበረው አንድ ሙዚቀኛ ነው ከአንዱ ውጪ ማለት ነው። አንዱ ላይም አበጋዝ ተጨምሮበታል በአንዱ ሙዚቃ ስራ ማለት ነው። ከዛ ውጪ ግን አንድ በጣም ጀግና ሙዚቀኛ አለ። ሌላ ይሄ ሙዚቀኛ ሌላ ያቀናበረው አለ። ይሄ አልበም ላይ ጫጫታ ውስጥ ነው መሰለኝ አይደል? ትንሽ መርካቶ የሚባለው ጋር ነኝ። ምን እያደረክ ነው? ትራንስፖርት ልጅ ተሰልፍ ያለው ነው እንዴ? እሺ ወደ ሽሮ ሜዳ ላይ። እሺ ስለዚህ ይኸውልህ ኤቦ አልበም አወቀው። ያስቴር አወቀ አልበም ማን ያቀናበረው? ኧረ የቆየ አልበም ነው። መሳይ ዳግማዊ ይሆን? ዳግማዊ አሊ? አረ ዳግማዊ እኮ ቅርብ ነው የሚያቀናብረው እኮ። አንድ እርግጠኛ ሆና እኔማ በቃ በዳግማዊ አሊ ልጽና። ምክንያቱም ከሚያቀናብሩት ማቀው እሱን ነው። ኦኬ ያሳዝናል በጣም። ኤቦ አልበም እንግዲህ የቴዲ ማክ ቅንብር ነው። ቴዲ ማክ እንግዲህ እንዴት ጀግና ሙዚቀኛ እንደሆነ ይታወቃል አይደል? ትክክል ነው። በተለይ በሃና በተለይ እንደው ሃና ምናምን ብትይ እንደሱማ ከነገርኩ ይታወቃል። ያው ሃና ስንል ቴዲ ማክ መልስ ነገርሽ ማለት ነው። መልስ ነገርኩ ማለት ነው። ይሄኛው ላይ እንግዲህ እንዳልኩ 8ቱም ትራኮች ላይ ራሱ የተሳተፈበት ነው። አበጋዝ አንደኛው ሙዚቃ ላይ ባለጋሪ የሚለው ሙዚቃ ላይ ተሳትፎበታል። መገመት ይቻል ነበር። 12 መገመት ይችል ነበር። ጫጫታም ስለሆነ ብዙ አላውቅም። ኮንሰንትሬት አላረክም ማለት ነው። አንድ ጥያቄ መጥራት ትችላለህ። 12 ተጠይቋል። 11 እሺ 11 ቁጥር ይሄ ልትመልስ ትችላለህ ብዬ አስባለሁ። ስለ አንድ ሰው ነው የምነግርህ። አንድ አቀናባሪ ነው። እሺ ፊልም ላይ ተሳትፏል። እሺ በትወና እሺ ግጥምና ዜማ ይደርሳል። እሺ ሙዚቃ አልበም ፕሮዲዩስ አድርጓል። እሺ አቀናብሯል። ማን ነው ይሄ ሰው? ፊልም ላይ ተሳትፏል። ግጥምና ዜማም ይደርሳል። እንዴ ብስራት ስራፌል? እንዴ ብስሬ ያቀናብራል እንዴ? አይ ደራሲም ነው ምንም ነው እንደው ወደ ሙዚቃ አቀናባሪ ነው እኮ ብለናል። እሺ አንድ የመጨረሻ ቶሎ ከጠየቅ። እሺ ፊልም ላይ የተሳተፈ ግጥም ዜማ ደራሲ ነው። የራሱ አልበም ፕሮዲዩስ አድርጓል። አቀናባሪ ነው። ብዙ ግጥሞቹ ደግሞ እውነተኛ ታሪክ በሆኑ ጉዳዮች ላይ ትኩረት ያደረጉ ናቸው። ኤክስ አማኑኤል ይልማ ነበር። አማኑኤል እሺ አመሰግናለሁ። እሺ ቻው። እሺ በጣም ሰልፍ ላይ ስለሆነ እንግዲህ ጥረት ላይ ሆኖ አማኑኤል ይልማ ነው እንግዲህ። አማኑኤል ይልማ በፔንዱለም ፊልም ላይ እናውቀዋለን። ዜማ አማን በሚል ቁጥር 1 እና ቁጥር 2 የተሳተፈባቸው አሉ። ከዛ ደግሞም ሙዚቃም ውድድሮች ላይ ዳኛም ሆኖ አግኝተናል። ግጥም ዜማ ላይ የደረሳቸው ስራዎች አሉ እውነተኛ ታሪክን መሰረት ያደረጉ እንደ ኋላ እንዳይቆጭሽ። ከዛ በኋላ ደግሞ ኃይለ ኢየሱስ እሱ ሙዚቃ በጣም ታሪካዊ ነው አይደለ? ብዙ ሰው ሰው በአንድ ቦታ ላይ ቆሞ ረጅም ጊዜ ለሚጠብቃት ፍቅር የሚወዳት ሴት የተሰራ የሙዚቃ ስራ ነው። እሱም አለ። ሌሎቹ ጓደኞቹን ምክንያት ያደረገ የሰራባቸው በተለይ ዜማ አማን ላይ ማለት ነው። ሄሎ እንዴት ነህ? ሰላም ነው? በጣም ደህና ነኝ። ማን ነው ስምህ? ታምራት። እሺ ታምራት ከየት ነው? ከሱሉልታ።
ከሱሉልታ ታምራት። እሺ ዛሬ የምንጠያየቀው ከሙዚቃ አቀናባሪዎች ጋር የተያዙ የተለያዩ ጉዳዮች ናቸው። እሺ ሰምተሃል አይደል? የማን አድናቂ ነህ ከሙዚቃ አቀናባሪዎች? ኦኬ ጥያቄዎቹ ላይም እንደተነሳው እነ ኤልያስ መልካ፣ ዳዊት ጥላሁን፣ ዳግማዊ ያሊ ከቅርቦቹ ብንሄድ ደግሞ እነ ፋኑ፣ እነ ስማገኘው ሳሙኤል፣ አዲስ ፍቃዱ፣ ኪሩቤል ተስፋዬ፣ ሚኪ ጃኖ፣ ብሩክ አፈወርቅ፣ ግሩም መዝሙር፣ ጂግሳም በ90ዎቹ የምናውቀው እና አቤል ጳውሎስ ከጀርባ ሆነው በማቀናበር ለጆሮአችን እንዲመችና ሙዚቃዎቻቸውን እንድንወዳቸው ያደረጉልና ብዙ የለፉ ቅድም እንዳነሳ ነው እንግዲህ ማቀናበር ዝም ብሎ ጠቅጠቅ ተደርጎ የሚወጣ አይነት የሙዚቃ ስራ አይደለም። ብዙ ድካም አለው በጣም ብዙ ማለት ነው። እንግዲህ የሙዚቀኞቻችን መብዛትና አቀናባሪዎቻችን ማነሳቸው ብዙ ሙዚቃው ላይ ጫና ያለው ይመስለኛልና እንደዛም ሆኖ ግን ሙዚቃ ከመስራት ምንም የቆሙ አይደሉም። እናመሰግናለን በጣም ስለ ሙዚቃዎቻቸውን ስለሰጣችሁን ሁላችሁም። ስለዚህ እስኪ ስለ ደረጀ መኮንን ደረጀ መኮንን እንግዲህ በጣም ጀግና ሙዚቀኛ ነው። በጣም ምን ወደው ማለት ነው። እሱን የሆነ ፕሮግራም መስራት የሚገባን ይመስለኛል። ብዙ የተነሳ አይደለም ግን የሱ ተቾች ራሱ በጣም የሚገርሙ ናቸው። አሁን በህይወት የለም ግን በአለም ደረጃ ራሱ በሙዚቃዎቻችን ላይ በሙዚቃ ደረጃ ላይ ራሱ ስሙ የተነሳ ሰው ነው ማለት ነው። ስለሱ እናነሳለን እንግዲህ በቀጣይ ጊዜ ዙባንተ ስምክ ዳንተ መታሰቢያነት አድርገን እንሰራዋለን ማለት ነው። አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። አዲካ 7000 በነጻ ስልክ መስመር ደውሉ። 778 ደግሞ ኦኬ ብላችሁ ደግሞ የኢትዮፒካ ሊንክ ቤተሰብ መሆን ትችላላችሁ። ጊፍት ደምስ የነበርኩት በጂ ሙዚቃ ቤት በአማርኛም በእንግሊዝኛም ቲክቶክ ላይ ስለነበራችሁ ስለተሳተፋችሁ ሁላችሁንም እናመሰግናለን። ዛሬ ሙና ከላፍቶ የሙዚቃ አቀናባሪዎችን ጥያቄዎች መልሳለች እና 500 ብር ካርድ እንልካለን ለሙና። እናመሰግናለን። መልካም ጊዜ